የለቅሶ ቤት ምስር እንዴት ነሽ? ምስር አለሽ? ስሙ ማን ነበር? ይሄ ምስር እንዴት ነሽ? ከኬ ፊስ ነው አለሽ ማለት ነው። እንዴት ነሽ? ደውይ ምን ይመስላል? እኔ ጠበቅኩት አንዴ ግንቡ እንዳለ ሽንት በሽንት ያረፍ ምስር ይለዋል እንዴ አደንጓሬ ሲያስጠላ አጉሪያ ሰማይ ሲላወስ ደመናው ሲላወስ አንቺም ሲላወስ ሁሉም ሲላወስ እኔም ሲላወስ ሁሉም ሲላወስ አመል ያለብኝ እኔም ሲላወስ ከደናቸው ነው አንድ አቃቸዋለሁ ዘለሶች ናቸው እና ሁሉ ጊዜ ሙሌ ኧረ ይመቻቸው እንመጣለን ባቢንም ትራው ባቢን ሙሌ ይመጣል 5 ዓመት በፊት ተመረቀሽ ምንም ስራ ሳይኖርሽ ከእናትሽ ብር ተቀብለሽ ጓደኞችሽ ጋር ፓሪ በርገር ቤት ሄደሽ ፎቶ ተነስተሽ የምትለኪው እኔ ጓደኞቼን እወዳለሁ ማይ ቤስት ማይ ትዊን ብለን ነው የምንፖስተው ይሄን ፎቶ ትዊን ቤቢ እኔና ጓደኞቼ ቀበርጥስ ፒዛ ቤት ነው ያለነው ፒዛውን ፎቶ አንሺው እዛ ጋር 3 አራዳ አለ አንቺው ኢንስታግራም ላይ ስቶሪ ፌስቡክ ላይ ጎሮሪ እናደርገዋለን እንዴት ነው ለኮንሰርት ብር ሰው የሚከፍለው? You are literally paying money for somebody that already have money and that person will be rich by the end of the concert and your broke ass will go to your house with a fucking headache. bolle kat mariye shat lat mariye way If it was Indian, everybody would have joined the fun. That's why we are born in Bombay. Just get into random bus and hear something. ሄሎ ጤና ይስጥልኝ። ከአጭበራሪ ባንክ ነው የምንደውልልዎት። አጭበርባሪ ባንክ? ኖ አጭበራሪ ባንክ። እሺ ምን ነበር? እንኳን ደስ አሉት የ20 ሚሊዮን ብር ተሸላሚ ሆነዋል። ሄጄ አትይኝም። 20 ሚሊዮን የሚባል ብር አለ እንዴ? እየቀለዱ ነው? ቀልዱንማ የጀመርሽው አንቺ ነሽ። ኦኬ አይፈልጉም? ለምን አልፈልግም? ላኩልኛ ታዲያ ምን ችግር አለ? እሺ እንልክልዎታለን፣ ችግር የለውም። መጀመሪያ ግን እሺ ባንክ አካውንት እንልክልዎትና ከዚያስ በምንልክልዎት አካውንት 20 ሺህ ብር ያስገባሉ። በእውነት በይ እስኪ። እየቀለድኩ አይደለም። ታዲያ ምን ችግር አለው? ቆርጣችሁ ላኩልኛ። ምኑን? 20 ሺህ ብሩን ነዋ። ከ20 ሚሊዮኑ ላይ ቁረጡና ቀሪውን ላኩልኝ። እንደዛ አይነት አሰራር የለም የኔ አባት። አይደል? አዎ ምንም ችግር የለውም እኮ አይስጉ። ልክ 20 ሺህ ብሩን ካስገቡልን በኋላ እሺ እንመልስልዎታለን። የበላሽ ይመለስ። አልገባኝም። እድሜ ልክሽን አይግባሽ። እየሰደቡኝ ነው? አይደለም ቅቤ እየቀባሁሽ ነው። ቅቤ ክብሮትን ይጠብቁ። ከግንድ ጋር ያጣብቅሽ። ኦኬ ካልፈለጉ ይቀራል፣ ግን እድሉ እንዳያመልጦት። ፈስሽ አምልጥሽ አቦ ተዋና ስምን መላክ ያወጣዋል አሉ አጭበርባሪ ባንክ። የማይለቅብ ጉንጭ ጣብሽ አቦ ምን አርግ ነው የምትይ? ምን አባሪ የምትቀባጥረው አንተ? ወይ አባዬ ሰላም ነው? ሰላምህን ኢንሳን የት አባ ሄደህ ነው? መጣሁ አባ ገርጂ መብራት ኃይል ቤቱ ጋር ገርጂ መብራት ኃይል? አዎ ገርጂ መብራት ኃይል አዎ ገርጂ መብራት ኃይል እንዴት ነበር? ገርጂ መብራት ኃይል ነው የምትፈልገው? አዎ ገርጂ መብራት ኃይል እነግርሻለሁ ማለት ስለማውቀው እኮ ነው። ገርጂ መብራት ኃይል አዎ ገርጂ መብራት ኃይሉ ጋር ገርጂ መብራት ኃይል አዎ ገርጂ አዎ መብራት ኃይሉ